ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮች፣ ዛሬ በአዲስ ትምህርት ተገናኝተናል እና ይሄንን አዲስና ቆንጆ ትምህርት እንድትከታተሉ ጋብዛችኋለሁ። ዛሬ የፍቃድ ምርጫ በሚል ርዕስ አዲስ ትምህርት ይዤላችሁ መጥቻለሁ እና በዚህ የትምህርት ቆይታ ውስጥ አንዳንድ ከፍቃድ ጋር የተያያዙ ጉዳዮች እና ከምርጫ ጋር የተያያዙ ጉዳዮችን አነሳለሁ እና ያው ወደ ቪዲዮ የማጠቃለያ ላይ ደግሞ ለምን ይህንን ሐሳብ እንዳነሳው ባጭሩ ጠቅልዬ ለማቅረብ እሞክራለሁና ይህንን ቆይታ ከኔ ጋር ስለምታደርጉ በድጋሚ ደስ ይለኛል። እሺ፣ የፍቃድ ምርጫ በሚለው ርዕስ ዛሬ ብዙ ሐሳብ ማንሳት ያው አልችልም። በእርግጥ በተወሰነ መልኩ ለማንሳት ሞክራለሁ እና ያው ምን እንላለን ብዙ ጊዜ የኛ የዩቲዩብ ቻናል ላይ ብዙ የመጥሪያ ዕውቀቶችን እናስተላልፋለን እና ከነዚህ ካስተላለፍናቸው ዕውቀቶች መካከል አንዱ ፍቃድን በተመለከተ ያነሳ ነው ሐሳብ ነው። በተለይ ወደ ሲዝን 1 አካባቢ ላይ ነው ይሄንን ሐሳብ ያነሳ ነው እና እሱ ሐሳብ ላይ ስለ ፍቃድ የተወሰነ ነገሮችን ለመነካካት ሞክሬ ነበርና በተለይ ፍቃድን ሰው ያለው ሀብት እንደሆነና ያንን ሀብቱን ደግሞ እስካሁን ድረስ ባለው በአግባቡ እንዳልተጠቀመው ግን ደግሞ በአግባቡ ሲጠቀመው ደግሞ ምን ያህል አመርቂ ውጤት ሊያመጣ እንደሚችል ትንሽ እዛ ላይ ለመነካካት ሞክሬያለሁና ዛሬ ደግሞ ትንሽ በሌላ አንግል ሰፋ አድርጌ ሊሄድ የፈለኩት ከምን አንጻር ነው ያ ጉዳይ በጥልቀት ስላልታየ ከሰዎች ዘንድ እንግዲህ ከዛም በኋላ ከዓመታት በፊት ነው እሱን ትምህርት የላኩት የነበረውና ከዛም በኋላ ሰዎችንም በተከታታይ ስንመለከታቸው ወይም ስናያቸው ፍቃድ የሚባለውን ሀብታቸውን በደንብ ሳያውቁት ሲቀሩ አስተውያለሁና እስቲ ከሱ ጋር በተያያዘ አንድ ሁለት ነገሮችን ላንሳ ብዬ ስለፈለኩኝ ነው ዛሬ የመጣሁትና ፍቃድ የሚባለው ጉዳይ ያው ባጭሩ ለመግለጽ ሁሉም ፍጥረት ያለው ነገር ነው። ሁሉም የተፈጠረ ፍጡር በሙሉ ፍቃድ የሚባል ነገር አለው እና ያንን ፍቃዱን ተጠቅሞ ነው ከፈጣሪው ጋር ያለውን ግንኙነት ወይም ያለውን የህይወት ቆይታ የሚያስቀጥለውና ለየት ባለ መልኩ ሰው ጋር ስናየው ይሄን ፍቃድ የሚባለውን ነገር ከሌሎች ፍጥረታቶች ተለይቶ ፍቃዱን ለፈጣሪ ሳይሆን ለሌላ አካል እንደሰጠም ማየት እንችላለን እዚህ ጋርና ያ ደግሞ መሆኑ ሰው እንግዲህ አሁን ለሚኖረው ኑሮ ወይም አሁን ለሚኖረው ህይወት ብዙ የሆኑ አሉታዊ ውጤቶችን እንዳስገኙትም ማስተዋል ይቻላልና ይሄንን ያው እንዴት ያውቀዋል ሰው ሲባል በእውቀት ደርድሮ ባያውቀውም በስሜቱ ያውቀዋል፣ በኑሮ ያውቀዋል። የሆነ ነገር ሚስ እያደረገ እንደሆነ ይሰማዋል እና ይሄንን ስል ደግሞ በየትኛውም የህይወት ዘርፍ ውስጥ ገብቶ ቢሰማራ ወይም የትኛውም የኑሮ መስመር ውስጥ ራሱን ቢከተው ሁሌ አመርቂ ያልሆነ ነገር ላይ እንደሚሰማው ማስተዋል ይቻላልና ይሄ እንግዲህ ሰውን ስናይ አብረን አያይዘን የምናየው ጉዳይ ይሆንና ይሄ ከመቼ ጀምሮ ነው የሆነው ሲባል ሰው ከወደቀ ዘመን ጀምሮ የነበረ ውጤት ነው እና ውጤቱ ደግሞ እንግዲህ ሌሎች ቪዲዮዎችም ላይ አንስተናል። በተለይ ደግሞ በአካል ሰው ሲመጣ በዝርዝር የምናነሳቸው ሐሳቦች ናቸው የሚሆኑት እና በእነሱ ምክንያቶች ጉድለቶቹን በደንብ ፊል እያደረገ የሚኖር እንደሆነ ማስተዋል ይቻላልና ይሄን ጉዳይ ዛሬ ለምን ማንሳት አስፈለገ ወይም ደግሞ ዛሬ ለምንድን ነው በዚህ ርዕስ ዙሪያ ሐሳብ ይዘህልን የመጣኸው ደግሞ ካላችሁኝ ምን እላለሁ? ሰዎች አሁን እንዳልኩት ፍቃዳቸውን ለፈጣሪ ሊሰጡ ሲገባ ለሌላ አካል ሰጥተው ሲኖሩ ያ ፍቃዳቸውን ለሌላ አካል ሰጥተው መኖራቸው አንዴ የመጣ ውጤት እንደሆነ ተቀብለው ስለሚኖሩ ነው ይሄንን እንደ ርዕስ ብዬ ይዤ የመጣሁት ማለት ነውና ይሄ ክስተት አንዴ ሆኖ የተቋረጠ ነገር ሳይሆን ሁሌ ሰው በኑሮ ውስጥ ፍቃዱን ከአዲስ
በአዲስ መልኩ ላልተገባው አካል እየሰጠ ይቀጥላልና እሷን ልዩነት ለሰው አተኩሮ እንዲያያት ስለፈለኩኝ ነው ይሄንን እንደ ርዕስ መምረጥ የፈለኩበት ምክንያት። እና ይሄ ማለት ምንድነው ፍቃድ የሚባለው ነገር ላይቭ የሆነ ወይም ደግሞ ሰው ሲኖር በቀጥታ በየቀኑ በየሰዓቱ እየተጠቀመው የሚቀጥለው የፍጥረት አካሉ ነውና በዛ የፍጥረት አካሉ ኮንቲኒየስሊ ያልሆነን ነገር እየመረጠ እየቀጠለ እንደሆነ ቆም ብሎ እንዲመለከተው ስለምፈልግ ነው ይሄንን የምለውና በየቀኑ ምንን እየመረጠ ነው እየሄደ ያለው ወይም ደግሞ ምን አይነት የፍቃድ ምርጫ እያደረገ ነው እየሄደ ያለው ሲባል ፊት ለፊቱ ላይ የቀናውን ነው እየመረጠ እየሄደ ያለው ሁሉም ሰው እና ፊት ለፊቱ ላይ የቀናውን ደግሞ ሲመርጥ ከዚህ በፊት ቀድሞ ሲመርጠው ከነበረው አንፃር ፊት ለፊቱ ያገኘውን በቃ ልክ ነው ከዚህ በፊት ከመረጥኩት አሁንም ልክ ነው በሚል በውስጠ ታዋቂነት ሳያስበው እያደረገው ያለው ጉዳይ ነውና እሱ ደግሞ ኑሮ ላይ ህይወቱ ላይ ደግሞ በተለይ ከፍተኛ ጉዳትንም ያስከሰተበት እንደሆነና ከፍተኛ ያሉትን ነገሮች ያሳጡት የበለጠ ያዘረፉት እንደሚሄዱ እነሱ ምርጫዎቹም ለመጠቆም ፈልጌ ነው ይሄንን ያልኩትና ፈጣሪም ይሄንን ስላወቀ ነው ሰው ፍቃዱን ከሰጠኝ በጣም የሚያስፈልገውን ህይወት ወይም ለተፈጠረበት ምንድነው ለተፈጠረበት ህይወቱ የሚሆን ግብአቶችን በቋሚነት አቅርቤ መስጠት ይችላልው የሚልበት ምክንያት ይሄው ነው። ምክንያቱም ዛሬ ላይ ተነስቶ መርጦ ፈጣሪው ጋር መቀላቀል ስለሚችል ወይም ፈጣሪ የሚሰጠው ህይወትን ተመጋቢ ሆኖ መኖር ስለሚችል ነውና ያ ውሳኔ ሰው ሲወድቅ የቀለጠ ውሳኔ አይደለም ወይም የሆኑ ከኛ ዘመን በፊት የነበሩ ሰዎች በወሰኑት ውሳኔ ዛሬ ያለ ሰው በቃ ጣፈንታው በዛ ተወስኖ የሚቀርበት ሂደት ሳይሆን ያለው ማንኛውም ሰው በየትኛውም ጊዜ ላይ ቆም ብሎ ምርጫውን መቀየር የሚችልበት መንገድም እንዳለ ለመጠቆም ነው ዛሬ ይሄንን እንደ ርዕስ የመረጥኩበት ምክንያትና የኛም መንገድ በዋነኝነት ይሄንን ምርጫውን ለማስቀየር ነው የቆመው እና ብዙ ሰዎች ምርጫቸውን ቀየሩ ልክ እኔንም ጨምሮ ማለት ነው። ስመጣ እንዳልኩት ነው ኦሬዲ በቃ የሚኖረው ኑሮ ኦሬዲ የተሰመረ መስመር ውስጥ ነው እንጂ አዲስ መስመር ውስጥ መግባት አይቻልም ብዬ ተስፋ በቆረጥኩበት ሰዓት ላይ ነው ይሄንን አዲስ ምርጫ መርጬ ከዛ ሳየው ደግሞ ትክክለኛ የፍጥረታዊ ምርጫዬም ሆኖ አግኝቼው ከፈጣሪ ጋር በቀጥታ የምገናኝበትና ቀጥታ የሆነ ህይወት የማገኝበት የፍቃድ ምርጫዬን አግኝቼ የወሰንኩበትን መንገድ ያገኘሁትና ልክ በተመሳሳይ ሁኔታ ይሄንን ቪዲዮ ለሚመለከት ይሄ መልእክት ለሚደርሰው ሰው በሙሉ አሁን ያላችሁበት ቦታ ላይ ሆናችሁ ምርጫችንን ቀይረን በፈጣሪ ፍቃድ መኖር እንፈልጋለን ካላችሁ መንገዱ ክፍት እንደሆነ ለማሳየትና ለመጠቆም ነው እንግዲህ ዛሬ የመጣሁት። ስለዚህ ይሄንን ደግሞ ማድረግ ፈልጋለሁ። እስቲ ይሄን ነገር ደግሞ ማየት ፈልጋለሁ። እስቲ እንደሚባለው ይሄ ነገር እውነት ነው ወይ? እንደተባለው ድሮ በአዳምና ሔዋን ዘመን የቀለጠ ነገር አይደለም ወይ? እኔም ዛሬ ቀጥታ ያልሞተ ፍቃድ አለኝ ወይ? እስቲ እሱን ላረጋግጥ ብሎ መሞከር ለሚፈልግ ወይም መንገዱን ማየት ለሚፈልግ ከቪዲዮአችን ማብቂያ ላይ አድራሻችንና ስልክ ቁጥራችንን ስላስቀመጥን በሱ አማካኝነት እሁድ በመናዘጋጀው የመግቢያ ክላስ መታችሁ በአካል ነገሩን ራሳችሁ ማረጋገጥ የምትችሉበትን ምቹ ሁኔታ ስላዘጋጀን መታችሁ እንድታዩ እንግዲህ ዛሬም በድጋሚ እጋብዛለሁ። ስለዚህ እንግዲህ የፍቃድ ምርጫ በሚለው ርዕስ ዙሪያ የነበረኝ አጭር ቆይታ ይሄንን ይመስላል። በአካል ስትመጡ ደግሞ በደንብ በዝርዝር ይሄንን ብቻ ሳይሆን ብዙ ሌሎች ጉዳዮችንም ከሰው ጋር የተያያዙ እንትኖችን ሐሳቦችን እያነሳን እኔና በርኬ እንጠብቃቸዋለን። ስለዚህ በአካል እስክንገናኝ ድረስ ቻው።